ዛሬ ኮሜዲያን እሸቱን ላገኘው ነው። ወደዛ እንሄዳለን ማለት ነው። ከእሼ ጋር 24 ሰዓት ምንም ሳላርፍ ለማሳለፍ ወስኛለሁ። ነገር ግን እኔ ገና ማንም የማያውቀኝ ጀማሪ ዩቲዩበር ነኝ። እሼ ደግሞ ከ3 ሚሊዮን ሰብስክራይብ በላይ በማፍራት የኢትዮጵያን ዩቲዩብ ከመቆጣጠር አልፎ እንኳን ከተማ መብራት የሌለበት ገጠር ድረስ የሚታወቅ ስኬታማ ሰው ነው። በትዕግስት እስከ መጨረሻው 24 ሰዓት ሙሉ እንድቀርጸው ፍቃደኛ ይሆንልኛል ወይስ ያባረኛል? ይሞት ይኬ እሺ እንዴት አዳድር ሳሚር ምን ተሰማ እንደናለ በጠዋት ከቻልክ ይቅርታ አረበሽኩ። ያው እኔ ስራዬን እየሰራው ነው። ምን ብሎ ማይክ እሺ ቴንክ ዩ። በጠዋት ምን እየሰራ ነው? በዚህ በቅርቡ ምን ጀምሬያለሁ። ለሊት እየተነሳው ስክሪፕት መጻፍ ጀምሬያለሁ። ስክሪፕቱን ሲጨርስ ዛሬ ቀረጻ አለኝ። ከ2 ሰዓት በኋላ እሺ ስክሪፕቱን ጽፎ እንደጨረሰ እንቅልፉን ሳይተኛ ወደ ቢሮ ሊሄድ ነው። ይህንን ቪዲዮ ባላችሁበት የሥራ ዘርፍ ስኬታማ መሆን የምትፈልጉ እስከ መጨረሻው ድረስ መመልከት አለባችሁ። ምክንያቱም እኛ ወጣቶች የስኬታማ ሰዎች ውሎን የምናውቀው ሶሻል ሚዲያ ላይ ጥሩ ለብሰው እየተዝናኑ ነው። ዛሬ ግን የምናየው ትክክለኛ ህይወታቸው ምን እንደሚመስል ነው። ለመጀመሪያ ጊዜ ዶንኪ ቲዩብ ስትመጣ እንደ ኤዲተር የነበረን ኤክስፒሪየንስ እስኪ ንገረኝ። ምን አይነት ተቋም ነበር? አንተስ ምን ገጠመ? ረጅም ጊዜ ነው የሰራው። እንግዲህ 3 አመት በላይ 3 ልደት አክብሬያለሁ። 3 ልደት አክብራል ዶንኪ ቲዩብ ውስጥ 20 አመቴን አክብሬያለሁ። ሚኪ ግን ይዋሽን እንደሆነ 20 አመቱ ይመስለኝ። እንደውም ልደት ምን የተጀመረው መሰለኝ ሰርፕራይዝ። አራታ ሚኪ ሃፒ በርዝዴይ። 21 አመቴ ደግሞ በድፎ ዳቦ በሁለት ኬክ ነው የተከበረልኝ። አንተ ብር ሰጣቸው እነሱ ማዋጡ ነበርና ብሩ ተርፏቸው 2 ኬክ አረጉልኝ። በስ ኤድሴትም ሸለውኝ ማለት ነው። ኤድሴት ተገዝቶ ትዝ አለ። ከዛ 22 አመቴ ደግሞ ወደ ኳታር ልንበረ ኤርፖርት እየሄድን ነበር። እቺ አሁን ወደ ዶንኪ ቲዩብ ስቱዲዮ ደርሰናል። ቆይ ግን ከዚህ መኪና ከመውረዳችን በፊት አንድ ነገር ልንገራችሁ። እሺ ከኔ ጋር ጊዜው ኖሮት እንዳይመስላችሁ ያወራው በየመሃሉ ብዙ ስራዎችን እየሰራ ነበር። ብዙ ስልኮችን እያወራ ነበር። ፓርቱ ነው። ቪዲዮዎችን ሳይን ኦፍ እያደረገ ነበር። የፈረንጇ ነው ቆንጆ። እሱ ጋር ቶሎ መመለስ አለብን። ሌላም ብዙ ጉዳዮችን እየፈጸመ ነበር። የኖሽኑን ሊንክ ቴሌግራም ላይ ላክልኝ። አሁን ከመኪና መውረድ እንችላለን። ይህ የምትመለከቱት የዶንኪ ቲዩብ ስቱዲዮ ነው። ግን ቆይ አንዴ፣ እሺ ለምንድን ነው መኪና ውስጥ ስራ እየሰራ የሚሄደው? መኪና መንዳት ያቆምኩት በሁለት ምክንያት። አንደኛው ስልክ 10 እያወራው ስነዳ አደጋ እንዳላደርስ በመፍራት ነው። ሁለተኛው ግን ስራ እየሰራው ለመሄድ ነው። አሁን 1 ሰዓት መንገድ ቢሆን በ1 ሰዓት ውስጥ በጣም ብዙ ስራ ይሰራል ማለት ነው። ሁለተኛው ደግሞ እያንዳንዱ እንቅስቃሴ ከአንዱ ቢሮ ወጥቼ ወደ አንዱ ሴት ደረጃ ላይ እኔ አንድ ስራ ያልቃል ታውቃለህ። የሚያናግረኝ ሰው አለ መጥቶ እቺ እንደዚህ ይልኝ አፕሩቭ አድርግልኝ ምናምን። ሽንት ቤት ሁሉ ሆኜ እኔ ስራ ላይ ነኝ ማለት ነው። አፕሩቭ ማድረገው ነገር ይኖራል። አሁን ይሄን ስልክ ቱማች ሊመስል ይችላል አይደለ? ግን እውነት ለመናገር ሪላክስ ያደረገ ላይፍ ምናምን ቢኖረኝ ደስ ይለኛል ማለት እንደዚህ ባልጨናነቅ ማለት ነው። ግን እስካሁን ወደ 95 ሰራተኛ ደርሷል። በዙሪያችን ብዙ ወጣት አለ። ከዛ ቤት ኪራይ ውድ ነው፣ በጣም ውድ ነው። አሁን ያስከብኝ አንድ ክፍል አይደል? ስንት ከፍላል? 10,000 ነበር አስቀንሼ 9,000 አስደረኩ። በዚህ ዘመን ኪራይ የሚቀንስ ሰው አይደል? እኔም የሚገርም እግዚአብሔር ይስጣት የድሮ አከራያችን ያኔ ጦርነቱ የነበረ ጊዜ መጀመሪያው የሰሜን ጦርነት ዩቲዩብ እንደምታውቀው አልጎሪዝሙ ተቀይሮ ነበር። በቃ ሰበር ዜና ብቻውን፣ እኛ ደግሞ ሰበር ዜና ስለማንሰራ ቪዋችን ወረደ እና ገቢ በቃ ደከመ ከበደኝ ማለት ነው። ከዛ ደወልንና በቃ ይቅርታ አልቻልንም ከብዶናል ልንለቅ ነው ስንላት አትልቀቁኝ ከንስላችኋለሁ ኪራይ ብላ 10,000 ብር ከነሰችልኝ። ለምርጥ አከራዮች በእውነት እዚህ ጋር ጎልደን ፕሌት አለ። ዋው! እንደምታዩት የእሺ ሰርቲፊኬት ብዛት ለመቁጠር ራሱ ይከብዳል። እንዴት ግን በጥቂት አመታት ውስጥ ይሄንን ሊያሳካ ቻለ? 5 አመት ብዙ እኮ ነው። እነሱ የገባቸው እኛ ግን እስካሁን ድረስ ያልገባን አንድ ነገር አለ። እሱም መልሱን ሲመሻሽ ትደርሱበታላችሁ። አሁን ጠዋት ነው። የኔ ውሎ ያው ዛሬ ከባድ ነው። ስቃይ ነው። ትሰቃያለህ አብረን። ዝግጁ ነህ? አዎ በደንብ ዝግጁ ነኝ። ብሪፍና አርጋር ሳሯ ላይ ወንበር አምጡና ወደ ቀረጻ ከመውጣታችን በፊት ሁሉም ሰው ምን እንደምንሰራ ማወቅ አለበት። በነገራችን ላይ አሁን የለበስኩት ጃኬትና ጫማን እሺ ነው ከአሜሪካ ያመጣልኝ። በብር ነው አኩ። አረ በብር አይደለም፣ በብር ነው። ከዱባይ ያመጣው ጫማ ነው። እንደዚህ የታለቀ ይስጣችሁ። አሜን በሉ። ዛሬ የምንሰራው ሾው ምን መሰላችሁ? ሪያሊቲ ሾው ቢዝነስ ለአንድ ሰው ነፃ ማስታወቂያ ልንሰራ ነው። ይሄንን ቀረጻ እሺ ዛሬ የሚያደርገው 4 ኪሎ ነው። ስለዚህ ወደ 4 ኪሎ እየሄደ ነው።
የሆነ የስጦታ መሸጫ ሱቅ ያላት ልጅ ተገኝታለች። ከ70 ሰው ተመርጣ ነው። ከዛ በኋላ ቲክቶክ አላት ግን ማንም አያየው። 67 ፎሎወር አላት። ሰው አሁን የኛ ዓላማ ምንድነው? አንድ ቪዲዮ ሰርተንላት 1000 ፎሎወር እንድትገባና 50000 ሰው እንዲያየው ነው እኔ አሁን የምፈልገው። ግን እኔ ገብቼበት አይደለም ቪዲዮ እኔ ከታየው አይ ሱፍ የመስሎን እኔ ታየው ምናምን ነው አይደል? ራሷ እሷ እኔ ሳልገባበት ኮች ነው ማረጋት ማለት ነው። ማሰልጠን ስትቀርጪ እንደዚህ ነው መቅረጽ ያለብሽ፣ ስታወሪ እንደዚህ ነው ማውራት ያለብሽ። በራሷ ስልክ ነው የምንቀርጸው። ወደ 4 ኪሎ እየሄድን የቅድሙን ጨዋታ ቀጠልን። ስትገባ መጀመሪያ ምን አይነት ስራ ነው የተሰጠ? መጀመሪያ አዶዬ የሚባል ሾው ከዚህ ሰራውኝና ወደ ቤት ላይር ነበር እንደ ሌላ መስሪያ ቤት ነው መስሎኝ ማለት ነው። ከዛ ሄኖክ አይ ማለቅ አለበት ነው አለኝ ማለት ነው። ከዛ እሺ በቃ ዛሬ ልደር ምናምን ብዬ ጀመርኩት። እስከ 3 ሰዓት ነው በቃ ባመሽ ነው እንደዛ ገምቴ ነው። የዛኔ የነበረው ኤዲተር ሳዩ አይተኛም፣ ክሬቲቭ ዳይሬክተሩም አይተኝም። ከዛ 5 ሰዓት ሆነ ምናምን እንቅልፍ እየመጣ ነው ምናምን ሾዶም መጨረስ አለብኝ። ከዛ እስከ 8 ሰዓት ምናምን ጠብቋቸው እነሱ አይተኙም ለሊት። ከዛ አረ በቃ እኔማ ልተኛ ብዬ ገብቼ ተኛው። ሾው ደግሞ የዛኔ እንደ ሌላ ስለሆነ አላወኩት ማሰራውን አላደረስኩትም በደንብ ቀለል አድርጌ ተኛው። ለካ በንጋቱ ነው የሚለቀቀው ሾው። ከዛ በኋላ ጠዋት ክሬቲቭ ዳይሬክተሩ ጋር ደውል እንዴት አያልቅም ምናምን ብለህ ተናገርኩ መሰለኝ። ከዛ ቀዘቀዘኝ ምናምን ከእንቅልፌ ጠዋት። ከዛ እንደምንም እሱን ሾው ጨረስኩት። እንዴት ነው የምንዛለቀው አልክ? ሌላም ሾው እንደዚህ ነው በቃ አያልቅም፣ ተደራራቢ ቀን በቀን ነው ሲይዛኝ። ያኔ እኮ በየቀኑ ነበር የምንለቀው። ከዛ ሃርድ ወርክ ገባኝ፣ ለመርኩት። ከዛ በኋላ በጣም ብዙ ስራዎችን ሰራን። በጣም እንዴ ዓለም አቀፍ ስራዎችንም ሰርተናል። ዱባይ፣ ኳታር ሄዳላ? ረጅም ወደፊትም ደግሞ ገና ትሄዳለህ። ሀገር ውስጥ እንደም በር ያላቅም መጀመሪያ የበረኩት ዱባይ ነው። የምር ቀጥታ አሁን ወደ ቀረጻው ስፍራ 4 ኪሎ ደርሰናል። የወርቅ ሰዓት ተመችቶኛል። ጎልድ እዚህ ጋር እኔ ሰልፊ እየሰራው ልግባ። በዚህ አሁን ያለነው 4 ኪሎ። እሺ አሁን እንደምታዩት ለኢንትሮ ቀረጻ የተቀረጸን ተከተሉ። የእግር መንገዱ ረጅም ስለሆነ እስከምንደርስ ድረስ ይህን ቪዲዮ ተመልከቱ። ጥሩ ስራ ከሰራ በኋላ አደንቅህ ነበር። አንዳንዴ እኮ ቪዲዮ አይቼ ብቻዬን አጨበጭባለሁ መኪና ውስጥ። እማትረሳው አድናቆት እስኪ እኔ ያደነቅኩ ነገር አንቂ አንድ በቶች ይዛኔ ላንተ በጣም ቢግ ዲል ነበርና በቃ አይምሮክ ላይ ያለውን ነበር ለማሰራት እና ፉል ታይምን ደግሞ ለዛ ነበር ይዛኔ ሰጠውና ከዛ በጣም በቃ ደስ ብሎ እሱን አራርሱ። ሁለተኛ ደግሞ የመሱዴ ዱባይ እና ለኔ እንግዲህ በጣም ኢምፕረስ የሚያደርገኝ ችሎታ ካላቸው በጣም ጥቂት ሰዎች አንዱ አንተ እና ዩቲዩብ ላይ ማውን የተሳካለ ለዛ ማለት በጣም እግዚአብሔር ሰጥቷል፣ ጊፍትድ ነህ። ከዛ ደግሞ ቶሎ ትማራለህ፣ ፋስት ለርነር ነህ። ይሄን ሁሉ አቅም ይዘህ ስለመጣህ ነው አሁን ዩቲዩብ ላይ በአንድ ጊዜ በመጀመሪያ ቪዲዮ 90,000 ቪው ማግኘት ማለት ይሄ ተአምር ነው እንጂ ሪል ነገር አይደለም። እዚህ ተማርኩት ተግባር ያርኩት። ከዶንኪ ቲዩብ በፊት ለትልቅ የቲቪ ቻናል እሰራ ነበር። የጀመርኩትም በ17 ዓመቴ ነበር። በአጠቃላይ በዚህ ስራ ዘርፍ ለ6 ዓመት ያክል ሰርቻለሁ። አሁን ላለኝ የኤዲቲንግ ዕውቀት ዋና ሚናውን የሚጫወተው ኮሜዲያን እሸቱ ነው። የዶንኪ ቲዩብ ካሜራ ክሩ ካሜራ እያስተካከለ ወደ ቀርጻ ሊገቡ ነው። ሁሌ ደግሞ እኔ የምላችሁ ነገር ነበር ምንድነው እዚህ በመንሰራቸው የበጎ ስራዎች አሁን የምታገኙትን በረከት ወደፊት ነው የምትመነዝሩት። አሁን አታውቁትም እላችኋለሁና አሁን አንተ ከዚህ በኋላ ታየዋለህ። በእያንዳንዷ እንቅልፍና አይን እስኪቀላ በሰራሃት የበጎ አድራጎት ቪዲዮ በእያንዳንዷ መልካም ስራ ውስጥ የነበረውን በረከት አሁን በህይወት ታየዋለህ። ለምን በቃ ሰው የዘራውን ያንኑ ያጭዳል። አልምጠብ ቢሆን ያኔ እኔ ባላይክም አሁን ያለምጥባል ህይወት። እሺ አሁን ቀረጻውን ጀምሯል። ቀረጻውን እስከሚጨርስ ድረስ መኪና ውስጥ ወደ ነበረን ቆይታ እንመለስ። አሁን ሁሌ እና አይዳን አመሰግናለሁ። አይዳ ሰሎሜ እላለሁ። ገባ ለምን ወድጄ አይደለም በቃ የቀረጹኝ እነሱ ስለሆኑ ነው። አንተም ወይም ከኔ ጋርም የሰሩ ሰዎች ወደፊት ትልቅ ደረጃ ሲደርሱ ተቀርጸው ከሆነ ያወሩታል። ሪያድ የህይወታቸው ታሪክ አካሎኛሉ ማለት ነው። ስለዚህ ከዛ ደስ ይለኛል ማለት ነው። ያንተን ቪዲዮ ሳይ በጣም እንድትበረታ ፈልጋለሁ። አምንባለሁ መጥፎ ነገር እንደማሰራ ዩቲዩብ ላይ ያው 1 ሚሊዮን ሰብስክራይበር አሁን ሞቷል። ማተራ ያደርግም በርግጥ 1 ሚሊዮን ሰብስክራይበር በጣም በአጭር ጊዜ ውስጥ እንደምትገባ ነው። በእኔ ተነሳም ያው ይሄን ቪዲዮ የምታዩ ሰዎች ያው ከጄ ዕውቀትን ፈልቅቆ የወሰደ ልጅ ነው። ኤዲተር ነበረ ግን ዳይሬክተርም ነው። ሰብስክራይብ ብታደርጉት በእርግጠኝነት ሌላኛውን እሸቱ ታገኛላችሁ ብዬ ተስፋ አደርጋለሁ። ሰብስክራይብ እንድታደርጉ
በጣም በፍቅር ለምናችኋለሁ። ሚኪ ስታር። እሺ አሁን እንደምታዩት ቀረጻ ጨርሶ እየወጣ ነው። ሰዓት ፈጀና። ኧረ ገና እኮ ያው ይሄ ሃፍ ፓርቱን the second half አለ ደግሞ ገና ከዛ the third half አለ። ቁርስ አልበላው እንበላለን። አይ አስገዝቻለሁ ዶናት። እኔ ልጋብዘሽ። ደስ ይለኛል። ራሴን ችለል እንዲያው ጋብዘኝ። አሁን ምን ላደርግ ነው መሰለህ? ከዚህ ጋር ኢንትሮ እየሰራው ልገባ ነው። እሺ ያው ያለ ነው በጣም በሚያምር አካባቢ ነው። ከትንሽ ደቂቃ በኋላ ቁርሳችንን መብላት ጀመርን። ተማሪ ያለው እዚህ ድረስ መተን እንበላ ነበር። ካፌ አይደል ጫፍ ላይ አራኪ ሀብታም ነበራችሁ ማለት ነው። ይዛን 6 ብር ነው ይዛን ዶናት። በአመት አንድ ቀን ነው ግን ሚኪ ያዝ ላንተም ነው ያስኩኝ። ለኔም ምን አለ መሰለህ ሰውነታችን ዲዛይን የተደረገው በቀን 3 እንዲበላ አይደል። ትንሽ ምግብ ወስዶ ላለመሞት ያህል ሰርቫይቭ ለማድረግ ያህል ትንሽ ምግብ ጾም ሲገባ የመጀመሪያው 3-4 ቀናት አይከብድም መጾም? ይከብዳል። ራስን ያማርና ከዛ ይለምዳል። ከዛ መጀመሪያ ኃይሉን የሚወስደው ከምግብ ስለነበረ ከፕሮቲኑ ምግብ ስትከለክለው አምጣ ይላል። ከዛ ግን ጾሙ የለመደ ሲል እንደውም ፎከስ ኢነርጂ ምናምን ይስተካከላል። ዶናቱ እንዴት እንደሚጣፍጥ ልነግራችሁ አልችልም ማለት ነው። በጣም ያበደ ነው። በልተን ከጨረስን በኋላ ለረጅም ሰዓት እሺ ቀረጻ ላይ ነበር። እኔም ለረጅም ሰዓት እሱ የሚያደርገውን እንቅስቃሴ እየተከታተልኩ ነበር። ነገር ግን በጣም ደከመኝ። በጣም ከመቆም የተነሳ ወገቤን አሞኛል ማለት ነው። ስለዚህ ሰዓቱን በኤዲቲንግ አሳልፌ አስመሸዋለሁ። አሁን መሽቷል። ዛሬ ቀረጻ እግዚአብሔር ይመስገን አለቀ ማለት ነው። አሁን ግን ያው ስራው አላለቀም። ዛሬ አብሬ 24 ሰዓት ቆያለሁ ብለህ ነው አይመጣም? ስተኛት መስሎሃል። ዛሬ ቁጭ ብለን ለሊት ኤዲቲንግ ስቶሪ ምን ቆርጠዋል እስከ ንጋቱ 1 ሰዓት። እዚህ ጋር እሺ ለባለቤቱ አበባ ይዞላት እየሄደ ነው። ሰሞኑን እሺ አይታችሁት እንደሆነ ለህፃናት የሚሆን ፕሮግራም ጀምሯል። ይህንን ፕሮግራም የጀመረው ለምንድን ነው? በዚህ ፕሮግራም በብር ደረጃ ያተርፍበታል ወይስ ይከስርበታል? ዩቲዩብ ታውቃለህ፣ ለህፃናት የተሰራ ነገር ከሆነ ፈንድ አግኝተህ የሰራ ነው ይመስለው። ስለዚህ እንደውም ከሌላ ምንጭ ገንዘብ አግኝተህ ሊሆን ይችላል ምናምን ብሎ ይጽፍብሃል ቪዲዮ ላይ ራሱ እና አይከፍልም። 1/4 ነው የሚከፍልህ። ለሌላ ቪዲዮ የሚከፍለውን ብር 1/4 ማለት ነው። ኦኬ ልፋቱ ደግሞ 10 እጥፍ ነው። ትክክል። የፈጀው 2 ወር ነው። ቆይ አንድ ቪዲዮ በስንት ጊዜ ትጨርሳለህ? ኖርማል ቪዲዮ ኤዲቲንግ ላይ በጣም ከባድ ከሆነ 1 ሳምንት አይደለ? ስለዚህ በ2 ወር ስንት ትሰራለህ? 8 ማለት ነው። አንዱን ኤፒሶድ 2 ወር ነው የፈጀብን እኛ 8 እናወጣ ነበር ማለት ነው። አየህ፣ ስለዚህ የተከፈለው ሳክሪፋይስ በዶላር ነው የተከፈለው ለኤአዩ ምናምን። ኤአዩ ራሱ ውድ ነው። ግን ምንድነው አንደኛ ለራስህ ሲሆን ለልጅህ ሲሆን ለይተባረክ ብዬ መነሻዬም እሱ ነው መድረሻዬም እሱ ነው። ስሰራው ለልጅህ ምንም ነገር ውድ አይደለም። ምንም ነገር ውድ አሁን ኢንስፓየር የሚያደርገኝ ያስደፈረኝ አንዱ እሱ ነው። ሁለተኛ ደግሞ ይሄ ነገር መሰረታዊ ትውልድ ላይ ለውጥ የሚያመጣ ነገር ስለሆነ ውድ አይደለም። ከዘመናዊ የፈረንጅ ሙዚቃ ማላቀቅ ትውልዱ በክራር በመሰንቆ በኢትዮጵያ ባህል በኢትዮጵያዊ ከለር እንዲቃኝ በኢትዮጵያዊ መምህራን ንጹህ በሆነ ኮንተንት አፉን እንዲፈታ ደግሞ መንፈሳዊው አላው ወይኔ መንፈሳዊው ደግሞ እንዴት ደስ እንደሚል ላይክ ስላሴ ማርያም ገብርኤል እያሉ እና አባ ተክለ ሃይማኖትን ቅዱሳንን የሚያስተዋውቅ ለህፃናት ማለት ነው። ከነስዕላቸው ከነስማቸው የሆነ የፈረንጅ ማቀውን ቃል እየጠራ ከሚፈታ የአምላኩን ስም እየጠራ ቢፈታ ልጅ ደስ አይልም? ወደ እንዴ ሌላ ወደፊት ነው ያንተን ነው ማሳይ ያው የወለደ የሚገባው እኛውን አይገባንም። ግን እኔ ታረድቼ ነው። ምክንያቱም ሙዚቃው ወደ መናፍስት ነው እኛ ተጠምደን አሁን በግድ ነው ለመላቀቅ። የፈረንጆቹ የሙዚቃ ኢንዱስትሪ አሁን በግልጽ ወደ ባዕድ አምልኮ ተቀይሯል። እንዴ ያየሁት ክሊፕ ምንድነው? ሲኦል ውስጥ ሆኖ ማለት ነው ዘፋኙ እዚህ ነው የሚመቸኝ አይነት ነገር። ለስም አጠራሩ ክብር ይግባውና ለመድኃኒዓለም ኢየሱስ ክርስቶስ አጋዕዝተ ዓለም ሥላሴ ፈጣሪ የለም በቃ እኔ ነኝ ፈጣሪ ምናምን ዘፈኑ እኮ ነው። እና አንድ ገጠመኝ ልንገርክ። ውጭ ሀገር ነው። ከዛ እየሄድን ነው መኪና ውስጥና ትልቅ ሰው አለ እዚህ ጋር ቲኔጀር ልጅ አለች። ቤተሰብ ናቸው። ከዛ እሷ የሚገርም ራፕ ከፍታለች ዘፈን ውስጥ
እዛ መኪና ውስጥ ጧት ላይ የገብርኤል መዝሙር ነበር የከፈተው ሰውየው ስለ ገብርኤል። ከዛ እኔ ተመችቶኛል ምናምን ከሰዓት ተቀይረብኝና ምንድነው ስለ ለካሷ ከፍታ ከዛ የሚገርም ቢቱ ምናምን በቃ ደስ ይላል ግን ራፕ ነው በፍጥነት የሚለው ሰውየው። ከዛ እኩል ነው የምትለው ልጅቷ ትላለች። ከዛ ትርጉሙ ምንድነው አለና ጠይቃት ሰውየው። ይሄ አሁን ያልሽው ትርጉሙ ምንድነው ሲላት ትርጉም የለውም ማለት በቃ ትርጉም የለውም ዝም ብለን ነው የምንለው ሜሎዲው ደስ ስለሚል ነው የምንለው አለች። ምን ማለት መሰለ እምንዘፍነውን እንኳን አናውቀውም ስለማናውቀው ቅድም ያልኩ አሁን ሲኦል ለሚመቸኝ የሚለውንም ዘፈን እንዘፍነዋለን ማለት ነው። ኢትዮጵያ ውስጥ ደግሞ አብዛኛው ሰው እንግሊዘኛ አያርፍም። አቺኮ ኢማጂን ልጅቷ እኮ በእንግሊዝኛ አፋን ፈታ እኮ ነው ትርጉም የለውም በቃ it's just nothing ዝም ብለን ኢማጂን። ስለዚህ ማናውቀውን ስለምንዘፍን ልጆቻችንን ከዛ ለመጠበቅ እንደዚህ የተጠና መንፈሳዊ ኢትዮጵያዊ የሆነ ኮንተንት ማቅረብ መቻል ውድ ቢሆንም ቢያደክምም it pays you back ማለት ነው ይከፍልሃል መልሶ እስከ 30 አመት ምናምን በቀጣይት የሚታይ ነው። ዋው 30 አመት ብዙ ነው ግን እኔም አወለ ልጅ እሱንም ከፍተው አይደለ ሌላ ወኒ በልጥ ከመጣሽ አግብተህ እስክትወልድ 30 አመት እንዴት ነው ግን አንተ ጓደኛ አላስ ለምን ከት ይደረጋል? ይህንን ጨዋታ እንመለስበታለን። ቅድም ግን የሚገርም ምሳኔ በላን ላሳያችሁ። ምንድነው ተራራ በስማ ደስ ሲል እንዴ በስማም ብዬ ተመስገን ልበል ተሰከንስ እቺን አበርፍሩልህ። እሺ ምሳ ይታዘዝ እስቲ ምግቡ እስከሚመጣ እነዚህን ሰዎች ቁጠሩ እስቲ አብረውን በልተዋል እንዴ? እንዴት ነው በዚህ ፍጥነት ያለው? ሁለተኛ ዙር ምግባችን። ወደ ጨዋታችን ስንመለስ የጋሽ እሸቱ ፕሮግራም ስንት ብር ፈጅቷል እና ደግሞ ስንት ሰራተኛ ነበር የተሳተፈበት? 10 ምናምን ሰው ከጀርባ ተሳትፎ ኦልሞስት 1 ሚሊዮን ብር በትንሹ ኮስት ያደርጋል። ግን እኮ እስካሁን 1 ሚሊዮን ብሩን አልመለሰም አይደለ? ኪሳራ ነው። ይመልሳል። አሁን እንዴት መሰል ፊት ለፊት አላየውም ምን ገንዘብ ለምሳሌ የመሱድን ሾው አብረን ነው ዱባይ ስንት ሰው ነው ሄደው አንተ አይተሃል? 10 ሰው 11 ሰው ነን ነው። እዚህ መተን አክሱም ተቀረጸ፣ አቡነ ማታ ሄድን፣ ሐረር ጅቦቹ ጋር ሄድን፣ መርካቶ ወርን የፈጀው ቀረጻው። ግን አንድ ኤፒሶድ ነው የወጣው ዩቲዩብ ላይ እስካሁን እኔ ግማሹንም አልመለሰም። ማግኘት ያለብንን እዛ ጋር ያወጣነው ገንዘብ በሙሉ ከዩቲዩብ ዋና አገኘው። ግን በሌላ መልኩ ግን አግኝተነዋል። ብራንድ ትልቅ ብራንድ ገንብቶልናል፣ ኢሜጅ ፈጥሮልናል፣ ስፖንሰሮች ወደኛ እንዲመጡ አትራክት አድርጎልናል። በቃ የማይተካና የማይነካ ስም ተክሎልን ሄዷል። ያ ስም ወደ ገንዘብ ይቀየራል። ምን አለ መሰል አሁን ብዙ ጊዜ የምንሸወደው ስራ ስንሰራ እዚህ ጋር ሰርተን እዚሁ ጋር መቀበል ነው የምንፈልገው። እግዚአብሔርም እንደዛ አይከፍልም እንኳን ሰው። የእግዚአብሔር ማሰራር እንደዛ አይደለም። እግዚአብሔር ምድር ላይ የሰራውን የት ነው የሚከፍል? ሰማይ ይታወቃል። በቃ ገበሬ ስንዴ ሲዘራ አንድ ፍሬ ስንዴ ጣላት ዛሬ ሆኖ ነው እንዴ ነገ ያገኛል? ነገ ሄዶ ቢያጭድ የሆነ አለ ከራቦ ሄዶ ቆፍሮ አንዷን ስንዴ አውጥቶ መብላት ይችላል። ግን ወር 2 ወር ይቆይና አንዷ ስንዴ ግን ሞታ በስብሳ እንደገና ተነስታ ስንት ሆና ነው የምትወጣው? 60 100 ያማረ ፍሬ ሆና ትወጣለች። ስለዚህ ስራ ስንሰራኛ ብዙ ጊዜ ምን ሸወደው እዚህ ጋር በብዙ ብር በብዙ ድካም ሰርቼ እዚሁ አገኛለሁ ነው። እዚሁ አታገኝ። አሁን አንተ ዶንኪቲው በጣም አገልግላል፣ በጣም ዋጋ ከፍላል፣ የራስ አርገ ሰርታል። ዶንኪቲው ላይ አልተከፈለክ ይሆናል ሌላ ቦታ የምትቀበለው። አሁን የራስን ስትሰራ ትቀበላለህ። አንተ ለኔ ጥሩ ሰራተኛ እንደነበርክ እግዚአብሔር ለአንተ ጥሩ ሰራተኛ ይሰጣል። ገባ? ነገ ነው እንጂ የምንቀበለው ዋጋ ዛሬ አይደለም። እና ብዙ ሰው የሚሸወደውና ስኬታማ ሳይሆን የሚቀረው ኢቫሉዌት ያደርግና ስለማያዋጣ ይተወዋል። ያን ነገር ዛሬ ያዋጣ አራ ያዋጣ ይተወዋል። አሁን ከከፈለ በኋላ ያስከፍላል። ህጉ እንደ መሰለ አሁን ትቀበላለህ ወይስ በኋላ ነው? ለምሳሌ ስፖርት መስራት አሁን ደስ ይላል? አስተላላ አይደል? 5 ያቆረጥ 5 ጂም ከብለ አሁን ደስ አይልም አይደል? ግን አሁን ጨክነ ከሰራ በኋላ ትቀበላለህ አትቀበልም? የሚቀበል ትቀበላለህ። ሱስ ግን አሁን ነው የሚከፍለው። ለምሳሌ ሲጋራ ስታር አሁን ይከፍላል። በኋላስ ግን ትቀበላለህ አትቀበልም? ዋጋ ያስከፍላል አይደል? ሳምባን ኩሽና ያስመስልልሃል። ገባ አይደል? ስለዚህ ምድር ላይ ወይ አሁን ትቀበላለህ ወይ በኋላ ትቀበላለህ። የቱ ይሻላል?
በኋላ መቀበል ይሻላል ሁሉ ጊዜ ማለት ነው። አሁን የሚከፍሉ ኩዊክ ፊክሶች በሙሉ አርቲፊሻል ናቸው። ይሄ ወዲያው ቶሎ ከፍላለሁ ወዲያው በአቋራጭ ሀብታም ትሆናለህ በአንዴ ትለወጣለህ ምናምን። ብዙ ሰው ብሩን እየተበላ ያለው በምንድነው? አሁን በ6 ወር ብሩ ይመለሳል በ3 ወር ይባልና እንደዛ አይነት ህግ የለም ተፈጥሮ ላይ። ህፃን ልጅ ተወልዶ ለምን ወዲያው በእግሩ አይሄድም ታዲያ? ምንም ቢዝነስ አሁን ዩቲዩብ ነው እዛ ጋር ዋጋ ስለከፈልክ አሁን እየተቀበልክ ነው። በአንዴ ዩቲዩብ ቪው አግኝተሃል። ባታገኝም ግን እንዳይደብር የሌለ ነው። ቀስ እያለ ይቆማል በቃ በእግሩ የማይቆም ነገር የለምና ስለዚህ በብር አሁን ባያዋጣም በኋላ ያዋጣል ለማለት ነው። አይስክሪም በምን ይሁን ይሻባል? በካፕ ወይስ በብርጭቆ ወይስ በማንኪያ? ይወል በማንኪያ አለ በካፕ ብስኩት ያለው ራሱ በቃ ሁለት ባለ ብስኩት እኔና ለሱ አይስክሪም 50% ድርጅት ይሸፍናል። 50% ድርጅት ይሸፍናል። ይግረብ መጀመሪያ ብሎ ነበር 50% ድርጅት ይሸፍናል ስል 50% ያዝሽ እየጻፍኩ 3 ባለ ብስኩት ስንት ስኩፕ ይሁንልሽ? 1 ስኩፕ 2 ስኩፕ ምንድነው ስኩፕ? አላውቅም ትላለህ። ስኩፕ ማለት እቺ ክቧ አንዷ ድቡልቡላ አንድ ኳስ በጭልፋ እሺ፣ አንድ ጭልፋ 2 ጭልፋ አንድ ጭልፋ ምን ይሁንልህ? ቫኒላ አለ፣ ቾኮሌት አለ፣ ስትሮቤሪ አለ፣ ስትራቼላ አለ። ይሄን ሁሉ ያወቅኩት ካልዲስ አስተናግድ ነው። ባይዚ እንሸመድር ነበር የአይስክሪም ፍሌቨር ነጩ እንዴ አይስክሪም 100 አይነት እኮ ነው። ነጭ አይደል አይስክሪም? ሚኪና ና አንተ በዚህ ደረጃ ና በል ትመርጣለህ። ከዛም ወደ አይስክሪም መሸጫ ገባንና መርጠን ገዝተን በላን። ይማኪያቱ ዛሬ በቃ ዳሊ ሀብታም ካፌ ነው እየተጠቃቀምን ያለ ነው። ነገ ያው ሰፈር እዛው ቆቆራችንን እንበላለን። ምን ያው ምን እየቆጨኝ እንደሆነ ታውቃለህ? ቀድሜው ልጄ በሆነ እያልኩ ነው። ለምን ልጆቼ እኔ 5 ዓመት 6 ዓመት ይሆኑ ነበር ማለት ምን አለ መሰለህ፣ በጣም ትልቅ ቁጭት አይደለም። ዝም ብዬ አይምሮዬ ላይ ሁሉም በጊዜው ባርጎ ሰራው ይላል። ግን ለምሳሌ አሁን እኔ ከዚህ በኋላ ቆይ ልጄ 18 ዓመት ሆኖት ወይም ሆኗት በደንብ ከልጄ ጋር ለመጫወት ስንት ዓመት ይሆነኛል? እኔ አረጃለሁ ማለት ነው። አረ ወንድ ልጅ እንደውም ከዛ በኋላ ነው እኮ የሚያብበው። የበናሲ ቢልኛ አባት የዛሬ ቪዲዮን ካንተ ጋር ለመስራት እንደ አላማ ያስኩት ብዙ ስኬታማ ሰዎች ገንዘብ ስላላቸው በጣም ሚዝናኑ ሀሰል የሌለው ላይፍ ሁሌ የሚያሳልፉ ነው የሚመስለን፣ ግን እውነታው እንደዛው ነው። አሁን አንተን ሳይክ በጣም በቃንክ ምንም ለመዝናናት ራሱ ጊዜ የለም። ቲክቶክ ለማየት ራሱ ይናፍቃል። ደግሞ አንተ አሁን እኔ ፎግር ታውቀዋለህ። ለምን አብረኸኝ 4 ዓመት ሰርተሃል። ውሎዬን አዳሬ ምናምን ታውቀዋለህ። ስዝናናም ደግሞ ታውቃለህ። ብዙ ቪዲዮዎች ኤዲት አድርጋለሁ ውጭ ሀገር ሄጄ የሰራኋቸው። ስዝናና ቪዲዮ እየቀረስክ ነው? ስዝናና ቪዲዮ እየሰራሁ ነው መዝናናው። ግን ቢሆንም ማለት ነው እኔ አሁን ደሜ ውስጥ ገብቶ የሚገርምህ በጣም ስራ እየወደድክ እኮ ስትሄድ ስራ መዝናኛ ይሆናል፣ መዝናኛ ስራ ይሆናል። ደም ውስጥ ይገባል። አንተ አሁን ለአንዳንድ ሰው መከራ የሚመስለው ነገር ለኔ እያዝናናኝ ነው፣ ደስ እያለኝ ነው፣ ስራዬ ደስ ይለኛል። ግን በዛው ልክ ደግሞ ምልል ነው በጣም እንትን ስትል ፕላንድ የሆነ መዝናናት ነው የሚኖርክ። ወጥረት ሰራና ግን የፈለከውን ነገር ግን አድርገህ ትዝናናለህ። ለምሳሌ 2 ጊዜ ሳታስብ መክፈል ትጀምራለህ። ሜኑ ሳታይ ታዛለህ። ድሮውን እኔ ሜኑን በቃ ሽምደዳ በለው አጠናዋለሁ ነው የምነግርህ። በቃ ከላይ ወደ ታች ያለው ከታች ወደ ላይ ያለው ከግራ ወደ ቀኝ የሚቀንስ ነገር ምናምን ብዬ ፈልጌ ብዬ 2 ብር ከ50 ወደዚህ ስመጣ ውሃ ነው። አንዳንድ ጊዜ ልበላ እኮ ገብቼ ነውና ሜኑ አይቼ ተጨንቄ ነው በቃ ቤት ኪራይ ያሳስበኛል። ሁሉ ነገር ጭንቀት ነው ላይፍ የነበረው። አሁን ጭንቀቱን ስራው ላይ ነው የምጨነቀው። እኔ ስሰራ ጨነቅና ላይፍ ላይ ግን እግዚአብሔር ይመስገን ቢያንስ ምለ የሆነ ካፌ ገብተህ ሜኑ ሳታይ ታዛለህ። ቢያንስ ሌላውን ተውና ማለት ነው። በፕላንድ የሆነ መዝናናት ደግሞ መዝናናት ትችላለህ። የፈለከው ሀገር ሄደህ የፈለከውን ምግብ በልተህ የፈለከውን ነገር አድርገህ ለአንተ ብቻ ሳይሆን ለምትወዳቸውም ደስ ያለህን ነገር እስከማድረግ ድረስ ይተርፋል ማለት ነው። ያ ግን የሚሆነው እዚህ ጋር ከተጨነቅ ነው። አሁን ቅድም ያልኩ ነው። እዚህ ትከፍላለህ ወይስ እዛ ትከፍላለህ ነው። እሺ አሁን ወዴት ነው? አሁን ያው ትንሽ ቢሮ እንገባለን። እሺ ከእንቅልፉ ሌሊት ነው የተነሳው። ቀረጻ ደግሞ ከጠዋት እስከ ማታ ድረስ ነው ያመሸው። አሁን ደግሞ ወደ ቢሮ ገብቷል። እንደገና ቪዲዮ ስሪ ራሱ አጫጭር ነገር እኮ በቀን 8 ሰከንድ 5 በቀን እኔ አለኝ ፕሪቪሌጅ። እስከዛ ግን አንተ ዛሬ ብዙ ነገር አጠናቅሽ ሲንካረገን
ምንድን ነው ያንተ? አሁን ከምሽቱ 2 ሰዓት ሆኗል። እሺ ኤዲቲንግ ጀምሯል። አሁን ቤት ገብቼ እንዳልተኛ ኤዲተሮቹ አሉ ነገ የሚለቀቅ ቪዲዮ ተኝቼ ተነስቼ ለሊት ብቻ ልስራው ብል እንደገና ነገ እነሱ የኔን ኮመንት ለማስተካከል ጊዜ ወስድባቸዋል። ገብቼ አሁን ቀጥታ እዛው ኤዲተሩ ባለበት ቪዲዮን ጸጥ ላድርገው ልቅጨው አይሻል? የዶንኪ ቲዩብ የኤዲቲንግ ስቱዲዮ ላይ የተጻፉት ጽሁፎች የሚያነቃቁ ናቸው። እሺ እንደምታዩት ኤዲቲንግ ጀምሯል። ቪዲዮ ይሰራል። ለምሳሌ አሜሪካን ሀገር ማክዶናልድስ የሚባል የታወቀ ነገር ግን እሺ እንደደከመው ከፊቱ ያስታውቃል። ግን እየሰራ ነው። 3 ሰዓት ሆኗል። አሁን 4 ሰዓት ከሩብ ነው። እሺ እስካሁን ደስ አልጨረሰም። ንግስት አድርገህ ፎቶዋን ሰጥቼ ሶፍትዌሩ ንግስት አድርገህ ተራጥሎ ይሰራታል። አሁን ከሌሊቱ 5 ሰዓት ሆኗል። እስካሁን እሺ ለ4 ሰዓት ያክል ኤዲት እያደረገ ነበር። ነገር ግን አሁን የቻለ አይመስለኝም። እንቅልፍ እየወሰደው ነው። ታዋቂ ሰው እስከዛሬ በመጣበት የ20 እሺ የተኛ ነው። የ30 ተስፋ አልቆረጠም። እንቅልፍ እየወሰደውም ቢሆን እየሰራ ነው። ለካ ስኬታማ ሰዎች ከመሬት ተነስተው አይደለም ስኬታማ የሚሆኑት እንደዚህ አይነት ላይፍ ስለሚያሳልፍ። ዛሬ እሺ እንዳያችሁት ማለት ነው ከሱ ጋር ስለሰራው የሱን ውሎ አውቀዋለሁ በደንብ። እንደውም ዛሬ ሪላክስ ያደረገበት ቀን እውነቱን ለመናገር ኧረ እኔ እንቅልፍ የመቷል የምር ጥየው ልጠፋ ነው። እሺ እንቅልፍ የመጣ በቃ ትንሽ ልተኛ ችግር እንቅልፍ ሊደፋኝ ነው። ጉድ ናይት። ከዚህ በኋላ እኔ የሌለ እንቅልፍ ውስጥ ነበርኩ። ምንም አይነት ቪዲዮ አልቀረጽኩም። ነገር ግን እሺ ስራውን ጨርሶ ከቢሮ ሲወጣ ይህንን ቪዲዮ ልኮልኛል። ሰላም ሚኪ፣ ይህንን ፉቴጅ በስልክ የቀረጽኩልህ ምናልባት ከጠቀመ ብዬ ነው። አሁን ኤግዛክትሊ ከሌሊቱ 6 ሰዓት ከ00 ሆኗል። ይህንን ስራ ጨርሼ አንተን ለማየት መኝታ ክፍል ኤዲተሮች የሚተኙበት ክፍል መጥቼ ነበረ። ለጥ ብለሃል፣ ነገር አለሙን ረስተው እንቅልፍህን ተኝተሃል። ስለዚህ ይመቻ አባቴ እንዳልቀሰቀሰ ብዬ በቃ ወደ ቤቴ እየሄድኩ ነው። ባጭሩ ይህንን ቪዲዮ ያው በዋናነት አላማው ለወጣቶች፣ ለተተኪ የሚዲያ ባለሙያዎች፣ ለታዳጊዎች እውነታውን ለማሳየት እስከሆነ ድረስ ያው ብዙ ጊዜ ዩቲዩብ ላይ ወይም ሶሻል ሚዲያ ላይ እንደምናየው አንዳንድ ሰዎች በጣም ጥሩ ልብስ ለብሰው ጥሩ መኪና እየነዱ እየበሉ እየጠጡ እየጨፈሩ በየጊዜው ቪዲዮ ፖስት በማድረግ ህይወታቸው ያ እንደሆነ ለማሳየት ይሞክራሉ። ግን እንደዛ ለመሆን መቼም ለአጭር ጊዜ ሰርቀው አጭበርብረው ወይ ደግሞ ከቤተሰብ ወርሰው ካልሆነ በስተቀር በትክክል ሰርቶ ለፍቶ ለሚያገኝ ሰው በየቀኑ እንደዛ አይነት ህይወት ሊኖር አይችልም። ትክክለኛው ህይወት ያው በመልፋት በመጣር በመስራት ከዛ መጨረሻ ላይ ግን ደግሞ ፕሮግራም አድርጎ ጊዜ ወስዶ ደግሞ በደንብ የሚፈልጉትን ነገር በማድረግ በመዝናናት የሚኖር ህይወት ነው የስኬት ህይወት። ስለዚህ ሚኪ ይሄን ቪዲዮ ስለሰራ በጣም ደስ ብሎኛል።